ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ ኮንዲኔሽኑ ኤርሚ አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያላንተ ስታይ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ትላንትና የተፈጠረውን ነገር አይታችኋል። ብዙ ሰዎች በውስጥ መስመር እያወራችሁ ነበርና ለሰጣችሁኝ ክብር፣ ለሰጣችሁኝ ሀዘኔታ፣ ለምታደርጉት ነገር ሙሉ አመሰግናለሁ። እንግዲህ ዛሬ ተመልሼ የመጣሁት ከባድ ውሳኔ ወስኜ ነው የመጣሁት። ያ ማለት ብዙ ጊዜ በህይወቴ ላይ የደበኩት ነገር አለ። ያ ማለት ደግሞ ለማንም ውስጤን ያልተናገርኩት ነገር አለ እና ያንን ነገር በቃ አሁን መደበቅበት ነገር አልቻልኩም። ከዛ ባለፈ ደግሞ በጊዜ ሂደት ይሄን ነገር መደበቅም እያቃተኝ ነው። ከራሴ በላይ ከአቅሜ በላይ ሆኗል። ቤተሰቦቼን የማያውቁት ማንም በቃ እናንተም የማታውቁት አብርሽም የአብርሽ ጓደኞችም የማያውቁትን ነገር ለመናገር ነው ዛሬ የመጣሁት። ያው ካልደፈረሰ አይጠራም ነው የሚባለው። እስካሁን ደብቅ ያለው እና ደግሞ ነገሮችን እኔም ሲመስለኝ እንደዚህ አይነት ሁኔታ ውስጥ የገባው አይነት ስሜት አልተሰማኝም ነበረ። ግን ደግሞ ከትላንትናው ጊዜ በኋላ ትንሽ ነገሮች እየከበዱኝ ስለሆነ ነው ዛሬ ወደ እናንተ የመጣሁት። ያው ዛሬ ወደዚህ የመጣሁት የአብርሽ ጓደኞችን ጠርቻቸዋለሁ። አቤልና ብሩክ እንደውይላቸዋለሁና ማውራት የምፈልገው ነገር አለ ለነሱ። ቢያንስ ነገሮች ቢያንስ እስቲ እድሌን ልሞክር እና እነሱ ሲመጡ ምን ማድርገው ነገር ይሆናል። ከዛ ባለፈ ደግሞ ቤተሰቦች በጣም እውነት አንዳንድ ጊዜ በሚወዱት ሰው መገፋት በጣም ከባድ ነው ከምላችሁ በላይ። እኔ በጣም ከአቅሜ በላይ ስለሆነ ነው ማለት የአብርሃምን ነገር ብዙ ነገር አስቀድሜ ነው ዛሬም እዚህ ጋር የቆምኩት። ብዙ ተገፍቻለሁ፣ ብዙ ነገር እንትን ብያለሁ። እሱ ላይም ብዙ ነገር እያየው ነው። ግን ደግሞ አሁንም ቢሆን እሱ ደስተኛ ሆኖ ማየት ነው የምፈልገው። ግን ደግሞ ከአቅሜ በላይ ስለሆነ ዛሬ ላይ የአብርሽ ጓደኞችን ጠርቻቸዋለሁ። ማወራቸው ነገሮች አሉ። እስቲ እነሱ ደግሞ ይምጡና አብረን የምናየው ይሆናል። እና ደግሞ በእውነት በጣም በጣም ከፍቶኛል ከምላችሁ በላይ። ትላንትና ያንን ነገር ሳይ ቢያንስ የሆነ ቤት እስክገባ ምንም አልሆንኩም። ግን ደግሞ ቪዲዮን ተለቆ ካየሁት በኋላ ቢያንስ እዛች ጋር የሆነ እኔ እንኳን ወጥቼ አብርሃም ደስተኛ ሆኖ ቢሆን እሰዩ ምንም እንትን የሚባል ነገር የለም። ግን ደግሞ እሱ ለሷ ብሎ እኔን እዚች ጋር እየገፋ ይሄ ነገር ሲፈጠር ሳይ ቢያንስ የአብርሃምን እንኳን ደስታ አይቼ እንዳልጽናና በጣም ነው የደበረኝ፣ በጣም ነው የከፋኝ፣ በጣም ብቸኝነት ተሰማኝ። ሲበዛ ተገፋው በጣም ከምላችሁ በላይና በጣም አስደብሮኛል፣ በጣም ከፍቶኛል። በቃ እንዴት ነው ብቻ ለኔ በጣም ከባድ ነው ይሄን ውሳኔ ሲወስን ማለት ነው። ግን ደግሞ አሁንም ቢሆን የሱን ደስታ በማስቀደም ነው እንጂ በቃ የተፈጠረውን አላውቅም። ውጪ ከህይወቴ ውጪ እንዲህ ነው ብሎ አብርሃም ካስረዳኝ በኋላ ወደ ቤት ነው የሄድኩት። የተፈጠረውን ነገር አላውቅም። በቃ እዛች ጋር ቢያንስ የሆነ የደስታ ፊቱ ላይ ባይ ጥሩ ነበረ ቤት ገብቼ ማለት ነው። ደግሞ ቪዲዮን ተለቁ ሳይ በጣም ነው የደበረኝ ከምላችሁ በላይ ማለት ነው። በቃ ባላሰብኩት ባልሆነው ነገር በብዙ እኔ በጣም ነው አብርሃምን የማከብረው፣ በጣም ነው የምወደው። ሲከፋው ማየት አልፈልግምና ከምላችሁ በላይ በጣም ደብሮኛል። ያው ሁሉንም ነገር መናገር ሆድ ባዶ ያደርጋልና ለዛ ነው ብዙ ጊዜ ዝም የምለው። መናገር እየፈለኩት ብዙ ውስጤ ላይ እንደ ቁስል የተቀመጡ ነገሮች አሉና በጣም ከብዶኛል። ግን ደግሞ እስቲ ቢያንስ ዛሬ የመጣው ይምጣ በቃ ማለት ብቻዬንም ሆኜ ይሄን የውስጤ ላይ የሚሰማኝን ስሜት ይሄን አሁን ምናችሁን ነገር ሳልናገርም የተስተካከለ ነገር የለም፣ የተደበቀ ነገር በቃ ምንም ተናገርኩም አልተናገርኩም እዚህ ጋር የተስተካከለ አይደለም። ስለዚህ ቢያንስ ተናግሬ በቃ ለፍቼም ቢሆን እኔ እንጃ አላውቅም እድሌን መሞከር ፈልጋለሁ። ያው እንግዲህ ናቤል መጣዋል። እንዴት ነህ? ሰላም ነው? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን።
ሰላም ነው? እንዴት ነህ? አለ ሁሉ ሰላም አለ። እግዚአብሔር ይመስገን። አስቸኮልኳችሁ? አጋጣሚ እዛ ሰፈር እየሄድን ነበር። በጣም ይቅርታ። እንዴት ናችሁ? አለ ነው። ፊትሽ ልክ አይደለም። አይ ትንሽ ደብሮኛል። ምን ችግር? የሆነ ነገር ላማክራችሁ ብዬ ሳያችሁ ጠፋብኝ። የምታማክሪ ነገር ነው? የተፈጠረ ነገር አለ? ተራክተሽ ነገር ተራክተሽ ነገሮችን ለማስረዳት ነው። እናንተ እስክትመጡ ድረስ የሆነ ነገር ላማክራችሁ ነው። ቅርቤ ናችሁ እናንተና ቢያንስ የምትረዱኝ ነገር ይኖራል። ቢያንስ እንደ ወንድምም የሆነ የምትመክሩኝ ነገር ካለ ብዬ ነው ወደዚህ የመጣሁት። ግን ደግሞ ፈራችሁ። እየተቀጠቀጥሽ ነው እኮ ነገር እኮ የለም። ምንድን ነው የሚያስፈራው? ያለውን ነገር ነገር የተፈጠረ ነገር ያነሰውሽ ነው። ይቅርታ በጣም አይ ትናንትና ቪዲዮ አይታችኋል? እንዳስደበረሽ ገምተናል። አዎ አስደብሮኛል። ግን ለብዙ ጊዜ የደበኩት ነገር አለ። ለእናንተ ያልነገርኳችሁ ለአብርሃም ያልነገርኩት ነገር አለና ከውስጤ ጋር ማታ ቤት ከገባ በኋላ ብዙ ከራሴ ጋር ተነጋግሬ በጣም ከምላችሁ በላይ ከፍቶ ነበረ በጣምና የሆነ ነገር ልነግራችሁ ብዬ አሬርሚ አስጨነቅሽኝ። ምንም ፈሪናለሽ ነው። ምን ብዬ መናገር እንዳለብኝ አላውቅም። በጣም ከምላችሁ በላይ ማለት ምን መሰላችሁ፣ ህይወቴ ላይ እስካሁን ለማንም ያልተናገርኩት ነገር ለእናንተም ለአብርሃምም ማንም የማያውቀው ብቻዬን ብዙ ነገር ያሳለፍኩበትን ነገር ማለት ትናንትና የተፈጠረው ነገር አይታችኋል አይደል? አዎ እኮ አይተናል። እንዳስደበረሽም በጣም እንደተከፋሽም ታረጃለሽ። ግን ደግሞ እኔ ከምላችሁ በላይ አብርሃምን ማጣት አልፈልግም። ማለት በዚህ ጉዳይ እንዴት ነው እናንተ እዚች ጋር አቁሜ አላቅም ማለት ላስቸግራችሁ አልፈልግም። ግን ደግሞ ሁኔታዎች ነው የገፋፉኝ። በቃ ማለት ነገሮችን ቀላሪሽ አስቢና መናገር ነው። ምንም ችግር የለም። የተሰማሽን ነገር መናገር ነው። የሚያስጨንቅሽን ጉዳይ መናገር ነው። መፍትሄ ካለ መፍትሄ ይፈልግለታል። መፍትሄ ያለው ነገር እንፈልጋለን እንጂ ምንም የሚያስጨንቅ ጉዳይ አይደለም። የተፈጠረ ነገር አለ ካለ መናገር ነው። እንደዚህ የምትሆኝበት ምክንያት ማስረዳት እኮ ነው። መጀመሪያ ተረጋጊና ነገሮችን አስረጅኝ በደንብ። ያን ያሰነክሽ ነገር ይሄን ነገር ስነግራችሁ ቢያንስ እኔ ለመረዳት ሞክሩ። ማለት ለአብርሃም ያለኝን ፊሊንግ ታውቃላችሁ። በጣም ነው የምወደው፣ በጣም ነው የማከብረው። አዝኖ ወይም ደግሞ የሆነ ከፍቶት ማየት አልፈልግምና በጣም ነው የተረበሽኩት ትላንትና ያንን ነገር ሳይ ማለት ነው። ማለት አዛ ታይም አልነበርኩም። ይሄን ነገር ከነገረኝ በኋላ ምናምን ነገር ቤት ከገባው በኋላ ያለውን ነገር ሳይ ቢያንስ ደስታውን በቃ መቋቋም አልቻልኩም። መቋቋም ከብዶኛል። እስካሁን ሚስጥር አድርጌ ያልተናገርኩት ነገር አለና እናንተ ማታውቁት ምናልባት የምትጠረጥሩት ነገር ሊሆን ይችላል፣ አላውቅም። ግን አሁን ሄርሚ በግልጽ አሁን ደግሞ ነገር ምንድነው እያስጨነቀሽ ያለው? ማታም የደበረሽ ለምንድነው? አይ ቤት ከገባው በኋላ ነገሮች እስከዛሬ ድረስ እንዴት ነው ይሄ ሲሪየስ ጉዳይ አልመሰለኝም ነበር። ታውቃለህ ብሩክ፣ ይሄን ያህል ይረብሸኛል፣ ይሄን ያህል ህይወቴ ላይ ማተር ያደርጋል ብዬ አላስብም ነበር፣ የአብርሃም ነገር ማለት ነው። ግን ደግሞ ዛሬ ላይ አልቻልኩም። በጣም ከአቅሜ በላይ ሆነ። ይሄን ነገር ደግሞ መደበቅ አልችልም። እሺ ከትላንትና በኋላ ከአቅሜ በላይ ሆኗል። ተፈጥሮ ነው። ከትላንትና በኋላ ከአብርሃም ጋር ሌላ ሰው አይ እንደዚህ አይነት ነገር አይደለም። ምንድነው ያለውን ነገር ግራ ተጋባን። እሺ ምን ተራጋሽ ነው አንቺ ራሱ ከሚ ተራጋሽ ነገር በቃ ቢያንስ ለመርተራክተሽ ለመናገር ሞክሪ። እሺ ማስረጅም ከዛ በኋላ ነገሮችን ተናስተካከል። ምናልባት በሴት አንደበት ይሄ ነገር ከባድ ሊሆን ይችላል። ግን ደግሞ ውስጤ ላይ የተሰማኝን ነገር ልነግራችሁ ፈልጌያለሁ። ግን ከበደ ኤርሚሜል አረ ኢየሱስ ማንቻ ታልክሽ ምንድነው የሚያስለቅስ ነገር? ምን ተፈጠረ? ታልክሽ ኤርሚ ፕሊስ በእናትሽ አረ ኢየሱስ ማንቺ ምን ተፈጥሯል? አስረዳችሁ እኮ ነው። አይ ይቅርታ በጣም ይኸውልሽ አንድና ነገር ተፈጥሯልና ሄርሚ ፕሊስ በእናትሽ ማልከሽ ነው ቆሚና ነገሮችን ማስረጅ። ኤርሚ ምን ተፈጥሯል? ንገሪን እንጂ ከኛ ውጪ የምትናገሪው ሰው አለ ወይ? ተናግረሽ ይውጣልሽ። እሺ ለምትናገሪው ሰው ካለ ከኛ ውጪ ኤርሚ ታልክሽ በማርያም ተስጨንቂ። ምንድነው መናገር የምትፈልጊው ነገር አለ? እሺ ማለት ይቅርታ በጣም ከብዶኝ ነው። ምን መሰላችሁ በቃ እስከዛሬ የደበኩት ነገር አለ። በቃ ማለት ማንም ያልገመተው ማንም ያልጠረጠረው
ማንም የማያስበው ምናልባትም ደግሞ አላቅም የኔ ስሜት ለመረዳት የሚሞክር ሰው አላቅም። ብቻ ግን ደግሞ ዛሬ ከአቅሜ በላይ ሆኗል። በጣም ከብዶኛል ከምላችሁ በላይ እንደ ሴት በጣም ብዙ ተገፍቻለሁ። በጣም ከብዶኛል። ግን ደግሞ ሁሉም ነገር እሺ ብዬ ላለማልቀስም እየሞከርኩ ነው። ግን ሁሉም ነገር ደግሞ እሺ ብዬ በተቀበልኩት ታይም ላይ ደግሞ ደርሰሽ እሺ አውጪው ምንድነው ነገሪንና ይቀልሻል። ቢያንስ ማገዝ ካለብን እኛ እናግዝሻለን። ቤተኛው ነው ታገዝኩ ነው ችግር ከሆነ ቤተኛው ነው አይሆንሽም። የምራችሁ ነው ትረዱኛላችሁ። ለምን አንረዳሽም? እንረዳሻለን። እሺ ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ እንዴ ነሽ ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ እስካሁን ይሄን ያህል ከሱ ጋር ብዙ ነገር ሳሳልፍ ብዙ ነገር ሲሆን በዚህ ልክ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም። እሱ ያለበትን ሁኔታ አላውቅም። ለኔ ምን አይነት ስሜት ይኑረው ምን ይሁን ማውቀው ነገር የለም። ግን ደግሞ እሱ በጣም ነው ማፈቅረው። ሳውንድ ማርኬትሽ ተገቢ አይደለም። እውነት ስነግርሽ ማፍቀርሽ ትክክል ነው፣ ኖርማል ነው። እንኳን አፈቅርሽ ማፍቀር ደግሞ እንደዛ አስተከሰ ማፍቀር ጥሩ ነገር እኮ ነው አይደለም? እንኳን አፈቅርሽ እሱም ማህን ቦታ ከሚሆንና ነገሮችን እንትን ከሚገባ ካንቺ ጋር ቢሆንና እንትን ነገሮች ቢስተካከል ይሻላል። እና ማፍቀርሽ ትክክል ነው። እኛ የምንችለው ነገር እናደርግ ይችላል። የሚያስብ ነገር አይደለም። ገባሻ? እንኳን አፈቅርሽ እኔ እንደዛ ነው። ያው እሱን ከዚያ እየተገፋና እንትን እያለ መቀጠር የለበትም። እሱም የተሻለ ነገር የሚሆነው ካንቺ ጋር ቢሆን። ይኸውልሽ ኤርሚ ማፍቀር ካንቺ አልተጀመረም። እኔም ሲጀመር ብየዋለሁ ከዚህ በፊትም ማትከበርበትና ማትፈቀርበት ቦታ አትሆን ብየዋለሁ። አላቅም አሁን ያለበት ሁኔታ ብዙ ነገር እያደረገ ነው፣ ብዙ ነገር እየሞከረ ነው። ግን ደግሞ ይህንን ነገር ለኛ መንገርሽ በቂ አይደለም ወይ ደግሞ ተገቢ አይደለም። ምክንያቱም እኛ ምንም ልናረግ አንችልም፣ ቢያንስ ልንረዳሽ እንችላለን በቻልነው አቅም ማለት ነው። ግን ደግሞ ይሄ ነገር እንደዚሁ አሁን ለኛ እንደነገርሽው ለሱ ብትናገሪው እሱን የምታገኝበት ነገር እናስተካክልና ለሱ ብትናገሪው ደስ ይለናል። ከዛ ምንም ይሁን ምንም መልስ ይስጥሽ ከሱ አፍ ብትሰሚ ይሻላል። ገብቶሻል? ምንም የሚያስለቅስ የለም፣ ምንም የሚያስለቅስ ነገር የለም። ገብቶሻል? እንድታለቅሽ አልፈልግም፣ እንዲከፋሽም አልፈልግም። አብርሃም የሚወደድ የሚፈቀር ልጅ ነው። በቃ እኔ እንደውም ሌላ ነገር እንትን ልል አልፈልግም። እንኳንም አፈቀርሽው ነው የምልሽ። ገብቶሻል? ለምን እንደሆነ ታውቂያለሽ? የሚፈቀር ልጅ ነው፣ የሚወደድ ልጅ ነው። አንቺ ብቻ አይደለሽም፣ አንቺ ቀርበሽው ብዙ ነገር ከሱ ጋር ላይፍ አሳልፈሽ ይቅርና ሰው አይቶት የሚወደው አይነት ሰው ነው። ገብቶሻል? ለዚህ ከሆነ አንገትሽን እንዳደፊ እንዳታለቅሽ። እንኳንም ወደድሽው፣ እንኳንም አፈቀርሽው። እሺ ይሄንን ነገር ለኛ መናገር ሳይሆን ያለብሽ እንኳንም ለኛ ነገርሽን፣ ግን እሱ የምታገኝበት ነገር እናመቻቻለን። ያለበት ቦታ እናውቀዋለን። እየተገፋ ነው፣ ምንም ሊገባው አልቻለም። እንዴት እንደሚገባውም አላቅም። ይሄ ልጅ ግን እንደምንም ብለን እናገናኝሻለን። የሚፈጠረውን ነገር ፈጣሪ ነው የሚያውቀው። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው፣ ትልቅ ነገር ነው። እሺ ካንቺ አልተጀመረም ማፍቀርም እንትንም ማለት ነው። ስለዚህ የትኛውም ነገር ከሱ መስማት ይሻልሻል ኤርሚ። በዚህ ልክም የሚያስጨንቅ የሚያስለቅስ ነገር አልነበረም። በእርግጥ ይከብዳል። አብርሃም ያለበት ሁኔታ አፈቅርሃለሁ ብሎ ለመናገር የሚከብድ ነው። ልክ ነሽ። ነገር ግን ስሜትሽን ይዘሽው ደግሞ መሞት የለብሽም፣ መጨነቅ የለብሽም ከዚህ በላይ። ለአንዳንድ ሰው እንደውም ትምህርት ነው የሚሆነው። ገብቶሻል ኤርሜላ? ለሚንቀው ለሚሸሸው ሰው ለማያከብረው ሰው ትምህርት ነው የሚሆነው። እንዴት ማፍቀር እንደምቺ እንዴት መውደድ እንደሚቻል እሱን ምናምን ማሳያ ነው የምትሆኙ። ከዛ የሚፈጠረው ነገር አብረን እናያለን። እንኳንም ወደድሽው ምንም ነገር ደረትሽን ነፍተሽ ነው መሄድ ያለብሽ። እሺ እኔም ካጠገብሽ ነው መሆኑ ባይገርምሽ። እሺ ምክንያቱም የኔ ወንድም የኔ ጓደኛ የሚወደድና አይነት ሰው ስለሆነ ማለት ነው።
ለፍቅር ብሎ ብዙ መስዋዕትነት የሚከፍልን አይነት ሰው ነው። እንዳየሽው ከሆነ አንቺ በቅርብም ጊዜ ብትመጪ እኛ ከልጅነታችን ጀምሮ የምናውቀውን አይነት ሰው ነው። ስለዚህ ጊዜ ሳትፈጂ ለኛ እንደነገርሽን እንደዚሁ ከቻልሽ ዛሬ ካልቻልሽ ደግሞ እስከ ነገ ባለው በቃ ይሄን ነገር መንገርና ማስረዳት አለብሽ። ምክንያቱም እኛ ጋር መልስ ልንሰጥሽ አንችልም። አብርሃምን አፈቅረዋለሁ ስላልሽን እሺ ልንልሽም እምቢ ልንልሽም አንችልም። መልሱን የምታገኙ ከአብርሃም ነው። ስለዚህ እኛም በምንችለው መልኩ አንቺም ራስሽን በቃ ብቻ ራስሽን አበረታተሽ መንገር አለብሽ። ማፍቀር በጣም ትልቅ ጸጋ ነው። ብዙ ሰው ማፍቀር ፈልጎ ይከብደዋል እና አንቺ ደግሞ ይሄ ትልቅ ጸጋ ተሰጥቶሻል። ማፍቀር ኃጢአት አይደለም። አላቅም እሱ ጋር ያለው ስሜት ጥሩ ይሁን መጥፎ ይሁን እሺ ይበል እምቢ ይበል አላቅም። ነገር ግን በቃ ይሄ በጣም ትልቅነት እንደሆነ ነው የሚሰማኝ። እኔ አውጥተሽ ራሱ መናገርሽ አንድ ነገር ነው ማለት ይሄን ነገር አላቅም። ብቻ ግን ደግሞ በዚህ ልክ ይከብደኛል፣ በዚህ ልክ ከሱ ጋር መለያየት ይከብደኛል ብዬ አላሰብኩም። ግን ደግሞ እኔ አሁን ታውቃለህ ከአብርሃም ጋር ነገሮችን አጭር አይደለም ማስበው፣ በጣም ረጅም ነው እያሰብኩ ያለሁት። በጣም በቃ ሰው ልጅ አንዳንዴ ቁጭ ብሎ ፊውቸሩን ያስባል አይደል? ፊውቸሩን ይጽፋል አይደል? በዛ ልክ ነው በቃ ነገሮችን ሁሉ ከሱ ጋር ማድረግ ነው የምፈልገው። በሱ በኩል የሚመጣበትን ነገር ሙሉ ደግሞ እኔ ለመቀበል በጣም ሬዲ ነኝ። በሱ በኩል የሚመጣብኝ ነገር ሙሉ ማለት ነው። እስካሁንም አይተሃል። ከዚህም በላይ ደግሞ ትልቅ ነገር ቢመጣ እኔ ወደ ኋላ አልልም። ምክንያቱም አላቅም ልቤ በጣም ወዶታል፣ አፍቅሮታል፣ በጣም አከብረዋለሁ እና ደግሞ እሱን ላጣው አልፈልግም። በቃ ቢያንስ ደስተኛ ሆኖ እንደ ሚስት ዝቅ ብዬ ማድረግ ያለብኝን ነገር ሙሉ ለሱ ለማድረግ በጣም ሬዲ ነኝ። እኔ ጭንቅላቴ ሬዲ ነው እሱ ምንም ቢያደርግ ምንም ቢል ማለት ነው። እና እንደዚህ ለሱ ዝቅ ብዬ በቃ ሚስት እንዴት ነው ለባሏ እንዴት ነው መሆን ያለባት በዛው ልክ በጣም ሬዲ ነኝ። ሁሉም ነገር ትቼ ማለት ነው ከሱ ጋር ለመኖር እሱ ጋር ያለበትንም ችግር ሆነ እኔ ጋር ያለብኝን ችግር ትቼ እሱን ከሱ ጋር አብሮ መቀጠል ነው የምፈልገው በሰላማዊ መንገድ። እሱ ደስተኛ ማድረግ እፈልጋለሁ። ከሱ ጋር ብዙ ነገር በቃ በጣም ረጅም ነገር ነው ያሰብኩት ከምልህ በላይ ማለት ነው። እና ይሄን ሀሳብ ደግሞ ልቀርፈው አልቻልኩም፣ ከአቅሜ በላይ ሆኗል። ለዛ ነው ለእናንተም የነገርኳችሁ። ስለዚህ ምን አለ መሰለሽ አሁን ይሄ ነገር አቤል ጊዜ መውሰድ የለበትም። ስለዚህ ዛሬውኑ እኔና አቤል አንድ ላይ ሆነን የሆነች ቀለል ያለች ፕሮግራም ነገር እናዘጋጃለን። ዛሬውኑ ማታ እንደውም ጊዜ መውሰድ የለበትም። ዛሬ ማታ የሆነ ቀለል ያለ በቃ የምታቀርቢበትን መንገድ እናመቻቻለን። ቀለል ያለ ፕሮግራም ዲኮር ነገር አሰርተን ምናምን ይሄን ነገር እኔ አመቻቻለሁ። አንቺ ራስሽን አዘጋጅተሽ ዛሬ ማታ እንጠራዋለን አብርሃምን በምትችው መልኩ ራስሽን አዘጋጅተሽ ዛሬ እንድታቀርቢለት። በቃ ተቀበለሽም አልተቀበለሽም አሪፍ ፕሮግራም አዘጋጅተን ጠይቂዋለሽ። ፍቅርሽም ተቀበለሽም አልተቀበለሽም ያለ ነገር ነው። ስለዚህ ምንም ችግር የለውም። ኃጢአት አይደለም እኮ ማፍቀር ኃጢአት አይደለም። እሺ ሁሉም ሰው ያፈቅራል። የምራችሁን ነው። እኔ እየተናገርኩሽ ለአብርሃም የተሻለ ቦታ ሊሆን የሚችለው አንቺ ጋር ብቻ ነው። በሰዓት ለአብርሃም የተሻለ ቦታ መሆን ያለበት አንቺ ጋር ብቻ ስለሆነ ነገሮችን ማስተካከል ይችላል። ችግር የለውም። አንቺ ተረጋግተሽ ለበዓል ተዘጋጅ ብቻ። ሌላ ሰው አልፈልግህም ካለው ብቸኛ ሆኖ ይቀራል ማለት አይደለም። ገብቶሻል? ሁሉንም ነገር ነው እሱን ለማስረሳት ሬዲ ነኝ። በቃ ማለት እሱ ብቻ ፈቃደኛ ይሁን እንጂ በቃ ምንም ምን ለሱ መጥፎ ነገር ማስብ ሰው አይደለም። ከሱ ጋር ሲሆን በጣም ደስተኛ ነው የምሆነው። ቢያንስ ይሄን ደስታዬን እንኳን ማጣት አልፈልግም። እኔም ደግሞ ደስተኛ ሆኜ እሱን ማስደሰት ነው የምፈልገው። አይታችኋል። ቢያንስ ወደ ኋላ እንኳን መለስ ብንል በቃ እንደ ልጅም እየሆንኩኝ እንደምንም እየሆንኩኝ እሱን ደስተኛ ማድረግ እንደምፈልግ ማለት ነው። ስለዚህ ለሱ ምንም በመጥፎ የመጣውበት ነገር የለም። ማፍቀር ደግሞ እውነታችሁ ነው፣ እንደ ኃጢአት አይደለም። ስለዚህ ልንገራው ነው ነገሩ። ሄርሚኔ አብርሃም ካንቺ ጋር ሆኖ ከፍቶት አይቼው አላውቅም። አሁንም አብራችሁ ብትሆኑ ታስደስችዋለሽ እንጂ ታስከፊዋለሽ ብዬ በምንም ነገር ሪስፔክት አላደረገም። ስለዚህ በቃ አብራችሁ መሆን አለባችሁ ብዬ ነው ማስበው እኔ እንደኔ እና በትነግሪውና እሺ ቢልሽ ደስ ይለኛል። እንድትነግሪው ደግሞ የምንችለውን ነገር እኔም አቤልም ሁላችንም ኪዬም ማመቻቸት ያለብንን ነገር በሙሉ እናመቻቻለን። ከዛሬ ደግሞ አያልፍም ይሄ ነገር ጊዜ የሚሰጠውም ነገር ስላልሆነ ዛሬውኑ ሀሳብሽን መግለጽ አለብሽ። ኤርሚ ምን መሰለሽ አሁን አጠገብሽ የሆንኩበት ምክንያት ወይ ደግሞ ልደግፍሽ የቻልኩበት ምክንያት ምን እንደሆነ ታውቂያለሽ? አሁን ያለበት ነገር በጣም ከብዶታል። ብዙ ነገር ለማድረግ እየሞከረ ነው፣ ግን ደግሞ ምንም ደስተኛ ሊሆን አልቻለም። ወይ ደግሞ ሌላ ሰውም ደስተኛ ሊያደርገው አልቻለም። ካንቺ ጋር ግን ሲሆን ሌላ ሰው ለማክበር ሲል
በቃ ሌላ ነገር እያደረገ ያለ ሰው ነው። በቃ ደስተኛ ነው ካንቺ ጋር ሲሆን በሙሉ ጥርሱ ነው የሚስቀው። በቃ ገብቶሻል። አያስመስል ምን አይል። አሁን ግን ብቸኛ ስለሆነ የተጎዳ ልጅ ስለሆነ ሞክሪ ሚልሽንን እንሰማለን። ገብቶሻል። ብቸኛ ነው፣ ተገፍቷል፣ ብዙ ለፍቅር ብዙ መስዋዕት ከፍሏል። ስለዚህ ምንም ነገር ስላልሆነ አንቺ ደግሞ ማፍቀርሽን አሳዩ። የሚመልስልሽን መልስ ደግሞ አብረን እናያለን። ምንም የሚመጣ ነገር የለም። ማፍቀር ይሄ በቃል ብቻ ሳይሆን ተግባሩንም አሳዩ። ምን ያህል መስዋዕትነት እንደምትከፊ ለሱ፣ ምን ያህል ነገር ውስጥ እንደገባሽ፣ ስንት ጭንቀቶችን እንደተሸከምሽ መንገር ሳይሆን ማሳየት ነው ያለብሽ። ምንም የሚያስጨንቅ ነገር አይደለም፣ ትልቅነት ነው ይሄ። እንደውም ዛሬ አሁን እኔና አቤል እኛ ወደ ፕሮግራሙ እንሂድ። አንቺ ቆንጆ ሆነሽ ማልቀስ የሚያስለቅስ አይነት ፊት አይደለም የሚፈልገው። አሪፍ ሆነሽ ቆንጆ ሆነሽ አምሮብሽ ከቻልሽ እንደውም ቀሚስ ለብሰሽ ፕሮግራሙን እንግዲህ ታዳሚ ነው የምትሆኚ። አንቺ ምን አይነት ፕሮግራም እንደሆነ ስለምታውቂ እንድትመጪ እፈልጋለሁ። እኛ ወደ ፕሮግራሙ እንሂድ። ያው ሊቀበልሽም ላይቀበልሻል ይቀበልሻል። እሱ የምናውቀው ነገር የለም። የሚቀበሉም አለመቀበሉም የአብርሃም እንትን ነው። ምናልባት ላይቀበላትም ይችላል፣ ላይቀበላትም ይችላል። ግን ሙሉ 100% ይቀበለኛል ብላም እንደዚህ ሆነብኝ ነገሩና ላይቀበልሽም ይችላል፣ ሊቀበልሽም ይችላል። ስለዚህ እኛም የምንችለውን እንሞክር። መልካም ነገር እናስብና እንደሚቀበልሽ ተስፋ እናድርግ። መልካም ነገር ማሰቡ ስለማይጎዳ መፈቀርና ለመፈቀር እንዳለበት ታሳያለሽ። በዛው ገብቶሻል። ልጁ ይፈቀር አይፈቀር ምን አይነት ሰው እንደሆነ በዛው ለአንዳንድ ሰው ትምህርት ሰጫለሽ። እሺ፣ ስለዚህ ምንም እንዳፈሪ። እንደውም አሁን እኔና ብሩኬ ተሰብስበን አንዳንድ ሰዎችም ሰብሰብ አድርገን ምርጥ ፕሮግራም አዘጋጅተን እንጠብቃለን። አንቺም ምርጥ ልብስ ለብሰሽ ይሄ ፊትሽን ቀየር አድርገሽ ደስተኛ ሆነሽ ሀሳቤን ስለተረዳችሁኝ በጣም ነው የማመሰግነው። እንደዚህም አልጠበኩም የሆነ ብቻ። ስለዚህ በቃ አሁን ምንም ነገር አያስፈልግም። እኛም ሄደሽ ተዘጋጅ። እሺ፣ ሊቀበልሽም ላይቀበልሽም ይችላል። መሀል ላይ ሆነሽ ነኝ። እሺ፣ ምንም ነገር እንዲፈጠር አንፈልግም ማለት ነው። እሺ፣ እሺ። ስለዚህ ከኛ የሚጠበቀው ነገር ፕሮግራሙ ላይ ምን ላግዛችሁ? ምንም አንፈልግም፣ ችግር የለም። እንደውም ደስ ነው ያለኝ እንደዚህ አይነት ሀሳብ ስላካፈልሽኝ። እኔ በጣም የምፈልገው ነገር ስለሆነ ማለት ነው። ብዙ ነገር ብዬው አልሰማ ስላለኝ እየተጎዳ ነው ይሄ ልጅ፣ ካየሽው እየከሳ ነው። ስለዚህ ማድረግ ያለብን ነገር እናደርጋለን። እኛ አሁን ብንሄድስ? እሺ፣ ከፈለግሽ እንደውልልን፣ እኛም እንደውልልሻለን። እሺ፣ እንደዋወል በቃ። እሺ